የሆነው ነገር ምንድነው ምንሽ ዋጋ ከተለቀቀ 6 ወር ማልፎት 1 አመት ሆኖ ከ1 አመት በኋላ ክፍያ ጠየቅኳቸው ወደ 680,000 ቪው ደርሶ ነበር ከዛ በኋላ ክፍያ ስጠይቃቸው ተደጋጋሚ ሄጄ ስጠይቃቸው የተወከለ ሰው ነበር አቶ ሸዋል መለሰልኝ ቴክስት አድርገል ደውዬልታለሁ በዚህ ሳምንት ከፍላለሁ ያለ ነው እንደዚህ ምናምን በማለት ምንም ሊከፍሉኝ አልቻለም ከውላችን አልፎ እንደገና 1 አመት ከ1 አመት በኋላ ነበር የጠየቅኳቸው 684,000 ያለ ክፍያ ጠየቅኳቸው ከዛ እንደዛ ስላቸው ምንም ተደጋጋሚ ሊከፍሉኝ አልቻሉም አንድ የተወከለች ልጅ ነበረች በቃ ሰውየውንም ድጋሚ የጨቀጨቁት ነው ምንም ሊልክልኝ አልቻለም ልከፍልህ አልችልም ምንም ብር የለም እዚህ ሰውየው ሲልክልኝ ነው ልከፍልህ የምችለው ስለዚህ በቃ መክሰስም ትችላለህ ምናምን አለችኝ ልጅቷ ኧረ ተይ ምናምን ብላት እንደዚህ በቃ ምንም ማድረግ አልችልም ከኔ አቅም በላይ ነው አለችኝ ከዛ እኔ ደግሞ ጉዳዩን ይዤ ወደ ፍርድ ቤት ሄድኩኝ ፍርድ ቤት ከመድረሴ በፊት መጀመሪያ ጠበቃ አናግሬ ነበር ጠበቃውን ሳናገረው አንድ ጠበቃ አስቀድመው የመጀመሪያ ሳምንት ጊዜ ስጣቸው መጨረሻ ማስጠንቀቂያ ወረቀት ስጣቸውና እንደዛ አድርግ ምናምን ሲለኝ መጨረሻ ማስጠንቀቂያ ወረቀት ሰጣቸው ምንም ሊከፍሉኝ አልቻሉም ከዛ ጉዳዩን ይዤ ወደ ፍርድ ቤት ሄድኩኝ ማለት ነው ምናልባት እንግዲህ ጉዳዩን ወደ ፍርድ ቤት ወስደዋል ከዛ በፊት ግን የምናውሻው ኢንተርቴይንመንት ባለቤት ሀገር ውስጥ እንደማይኖሩ ይታወቃልና ከሳቸው ጋር ችግሩን በንግግር ለመፍታት በሌሎች ሰዎች አማካይነትም ችግሩ ወደዛ ወደ ህግ ከመድረሱ በፊት በሰላማዊ መንገድ ለመፍታት ምን ያክል ነው እስኪ የሄድክበት ርቀት እሱን ማድረግ ያልተቻለበት ምክንያት ምንድነው ወይም የሄድክበት ርቀት ካለም እስኪ እሱን ጥቀስልን ምንሻውን እኔ በግሌ ራሱ አውርቻለሁ በተደጋጋሚ በሶሻል ሚዲያ እንደዚህ ቴክስት ያደረኩት እየጻፉልት አወራው ነበር አንዳንዴ ያይና ይመልሳል አንዳንዴ አይመልስልህም ተደጋጋሚ ጠየቁት ሁለት ነገሮች ነው የሚጠቀመው እሱ አንድ ዋትስአፕ እና ቴሌግራም ብቻ ነው የሚጠቀመው በእነዛ ነገሮች እየጻፉልት ምናምን ሞከርኩ ምንም አንዳንዴ መልስም አልሰጥም አለ ስክሪንሾት ሁሉ ያደረኩላኩልት ለዚህ ስራ ነው ምናልባት ካላወቀኝ እንደዚህ ምናምን ብለው ምንም በቃ በተለይ ሰውየው እንደዚህ ለጀማሪ ድምጻውያን ያለው ንቀት በጣም ብቻ እሱን ተወና ንቀቱ እዚህ ጋር ድረስኛን የሚያንገላታው ነገር ለህዝቡም ያውቀዋል ብዬ አስባለሁ ምክንያቱም ለአንድ ፌመስ አርቲስት ሲሆን ለፌመስ አርቲስት ሙዚቃ ይዞላቸው ሲሄድ ገና ያልተከፈለውና ያልከፈሉትን ክፍያ እንኳን ጥፌን ያህል ብር ወጪ ወጣበት እያሉ ፕሮሞሽኑን ያቀጣጥሉታል ጀማሪ ዘፋኝ ሲሆን ግን አንድ እንኳን ነገ ይለቃል ወይ ዛሬ ይለቃል የሚል ፕሮሞሽን እንኳን አይሰሩም ለጀማሪ ዘፋኞችና ለፌመሶች ብቻ ነው በቃ ቦታ የሚሰጠው የሚያዋራው ምን የሚለው እንደዛ ነውና እኛ ከጉዳይ እንትን አላለም ነበር እና እሱ ጋር አንድ ሙዚቃ የለቀቀ ልጅ ነበር ብርሃኑ ታዬ የሚባል እስኪ በቃ እኔን ምንም ሊሰማኝም ምንም ሊያናገረኝም ስላልቻለ እስኪ አንተ አዋራው እሱ ጋር ወደ 3 ስራዎች ስላሉት እሱ እስኪ ካንተ ጋር ስለምትግባቡ ምናልባት እስኪ አንተ አዋራው ምናምን ብዬ እሱ አዋርቶት ነበር አይ ጉዳዩን ወደ ፍርድ ቤት ይዞት ሊሄድ ነው እንደዚህ ሊያደርግ ነውና ስለዚህ ለምን አትስማሙም ለምን እሱ ብዙ ነገር እንኳን እንትን አይልም የተወሰነ ነገር እንትን ካልከው ምናምን ችግር የለበትም ስለዚህ ብትስማሙ አይሻልም ወይ ብሎ ጠይቆት ነበር ከዛ ሲጠይቀው እሱ አይ በቃ እሱ ወደ ፍርድ ቤትም ከሄደ ይዞት መሄድ ይችላል እንደፈለገ ማድረግ ይችላል እንደጀመረው መጨረስ ይችላል እንደዚህ ሶሻል ሚዲያ ላይም እንደዚህ ስማችን ያጠፋ ስለሆነ ስለዚህ እንደጀመረው የሚፈልገው ደረጃ እሱ መሄድ ይችላል እኔም በመሄድበት መንገድ እሄዳለሁ ብሎ ምላሽ ሲሰጠው እኔ ኬዙን ወደ ፍርድ ቤት ይዤ ማለት ነው በምትጠይቅበት ጊዜ አንተ የተነጋገራችሁትን ነው ክፍያ የጠየቀው ስለዚህ ዋነኛ ምክንያቱ ምንድነው ያንን የገባውን ቃልም የተነጋገራችሁትንም ተግባራዊ ለማድረግ የተቸገረበት ምክንያት ምንድነው ዋና የተቸገረበት ምክንያት እሱ በቃ ብዙ ዘፋኞች እንደዚህ ሙዚቃ ይለቃሉ እሱ ጋር ብዙ ከተለቀቁ በኋላ ክፍያ ሲጠይቁት ዝም ይላቸዋል መልስ አይሰጣቸው ምናምን ብዙዎች ተስፋ ቆርጠው ይተውታል አይጠይቁትም ተስፋ ቆርጠው ምናምን ስለሚተውት እሱም እኔም በቃ አይ ልጅ የተወሰነ ጊዜ ቢከራከረኝ የሆነ ነገር ቢያደርገኝ ነው እንጂ ፍርድ ቤት ደረጃ የሚወስደዋል ብሎም አላሰበም ነበር እሱ እና ዝም ብሎ ተስፋ ቆርጦ ይተዋል ከፈለገ ይተዋል ካልፈለገ ደግሞ ዝም ይላል የሆነ ነገር ያደርጋል ብሎ ነበር ያሰበው እኔ ደግሞ እልህ ነው የባሰ ያሳያዘኝ ወደ ፍርድ ቤት እንደሄድ በቃ እንደዛ ነገሮች ያደረገኝ እልህ ውስጥ ነው እንጂ ተስፋ ቆርጬ እንድቀመጥ አላደረገኝም